እንዲው በህይወት እግዚአብሔር ወደ ኋላ ተመለስ የሚቆጭ ነገር ምን አለ? እንዲው እኔ የለም። እኔ በነገራችን ላይ ወደ ኋላ ውስጥ መኖር ሰው አይደለም። ድካሜ፣ ጥንካሬ፣ ውድቀቴ፣ መነሳቴ እነዚህ ሁሉ ተደምሮ ነው የሆንኩት። ስለዚህ እግዚአብሔር ወደ ኋላ አስተካክል ቢለኝ አንዷን ባስተካክል እዚህ ያልደርስ። ስተቴም ጭምር ተደምሮ ነው የሆንኩት። ውድቀትም መነሳትም ጥፋትም ተደምሮ እንደ ስፕሪንግ እግዚአብሔር አንስቶ የኢየሱስ ደም የማያጥበው ጥፋት የለህም። የእግዚአብሔር ምህረት አንተን ይቅር ብሎ የማያነሳ ኃጢአት የለህም። ዛሬ በናዝሬቱ በኢየሱስ ስም እግዚአብሔር እጆችን ይዞ ይወረውራል። የሰው ልጅ ከመንገዱ ከሚያስቀሩት ዋናው ነገር በልብ ውስጥ የሚጨውን ህልም ችላ ማለት ነው። የሚቆጭ ነገር፣ የሚያንገበግብህ ነገር፣ መበላሸቱ ከሌላው ሰው የበለጠ የሚያስደርግ ነገር ነው ጥሪህ ያለበት ቦታ። አለመሆኑ የሚያናድድህ ነገር ነው ጥሪ ያለበት ቦታ። ከኔ ጋር ናቸው ወገኖች? አዎ። ስለዚህ ህልም ለማየት የሚያስፈልገን ዋናው መሳሪያ መንፈስ ቅዱስ ነው። እስቲ መንፈስ ቅዱስ ነው ማለት። ሁለተኛ የእግዚአብሔርን ቃል ማሰላሰል ነው። በተለይ ከመኝታችን በፊት እያሰብን የምንተኛው ነገር መንፈሳዊ በር ስለሆነ ከመንቃት ዓለም ወደ መንፈስ ዓለም የምንገባበት ሰዓት ላይ ከእንቅልፋችን ሰዓት በፊት የምናስበው ሐሳብ የምናሰላስለው ነገር መንፈሳዊ ዓለማችንን ይወስናል። ለዚህ ነው ቲክቶክ ያመጡብናል። እንዲህ ያደረክ ተተኛለህ፣ ሰይጣን ቀኑ ሙሉ እንዲህ ሲያደርግ ይውላል። ቲክቶክ ማየት ችግር የለም፣ እኔም አያለሁ። በር ፖርታል መንፈሳዊ በር አለ። አይነ መንፈሳዊ አይነ ለሰውነቱ ሁሉ ብርሃን። አልተማርክም እንኳን አልተማርክ፣ ዘመድ የለህም እንኳን አልኖረ፣ ብር የለህም አይኑርህ፣ ህልም አለ በቂ ነው። እግዚአብሔር ምስክሬ እኮ ነው። ህልም ሰውም ይስብልሃል፣ ገንዘብ ይስብልሃል፣ በር ይከፍትልሃል። የማታውቀው ቋንቋ ሰዎች ዘመዶች ይሆናሉ። እኔ አሁን ይሄው ከሱ ጋር ሜክሲኮ ሄጃለሁ። ከሜክሲኮ ስንለያይ ከሰዎቹ ጋር በቃ ለ100 ዓመት አብረው የኖረ ቤተሰብ አይነት ነው። እያለቀሱ ነው የሚሸኘው። መለየት እስከማይችሉ ድረስ ተዋደን። ስለዚህ አንድ ሰው በፌስቡክ ሰደበን አልሰደበን ምን ችግር አለው? የዓለምን ህዝብ ሁሉ ወዳጅ አድርጎ እግዚአብሔር ሰጥቶናል። እግዚአብሔር ሲወድ የዓለም ህዝብ ሁሉ እንዲወድ ያደርጋል። ሰዎች እንደ እናትህ እንዲወዱ ነው የሚያደርገው። እግዚአብሔር ይሳሱ